አንዴ ሚገርም ፍርድ ቤት ላይ ተከሰታል። ሚገርም ቃዲ የገረመው ፍርድ ቤት መጥቶ አባት ልጄ በወር ይሄን ያክል ብር ሊሰጠኝ በእጁ ይዞ ሊሰጠኝ ፍረድልኝ አሉት ቃዲ። አላህ መርሐባ አስተሩት አይደል ልጁ تعال له አባትህ በወር ይሄን ያክል ብር በእጅህ ልሰጣቸው صلوا على النبي በእጅህ ለአባትህ ልሰጣቸው ፈርዷል። ፍርድ ቤቱ كده ፈርዷል። ልጁ መርሐባ ለሲዳት القاضي እርሶ ከፈረዱ እኔ ሙስተዒድ ግን የገረመኝ አለ አቢ ليس محتاج አለው እቺ ሚላትን ብር አባቴ ያስፈልገው ማቃለው አለ ብር ግን ስላዘዝከኝ እኔ ሙስተዒድ። ቃዲው ገርሞታል። ልጅና አባት ሊወጡ ሲሉ አንድ ያለው አባትን አንድ ልጠይቅህ አለው። ከነከነው ልጅህ እንደሚለው ብር አለህ እያለኝ ነው። ይሄን ያክል ብር በእጁ ይስጠኝ ያልከው لماذا አለው። አለቀሰና አባቱ አና አሽታሁ ኢላ ኢብኒ አለ ልጄ ይናፍቀኛል አይመጣም አለ ልጄ። ቢያንስ እንኳን ብሩን ሊሰጠኝ ሲመጣ ልየው ላውራው ብዬ ነው። ሰማ አዩሃል አብ የአባት ሐቅ የእናት ሐቅ ያ ጀማዓ። ከሐበሻ ተነስተህ እናት ካለ ተሸክመሃት ሐጅ ብትወስዳት ጀዛዋን አትከፍልም በእግርህ مش በአውሮፕላን። አሁን ቤት ኪራይ ከፈልክ ማሻአላህ ተባረከላህ ታወሳዋለህ እንደ ጭራሽ ይሄ ነውር እኮ ነው። لا تبطلوا صدقاتكم بالمن والأذى ጭራሽ አባት እናት ላይ ትመጻደቃለህ ጭራሽ አላህ ይቀበል ማለት እንጂ። አባት እናት ካሉ ትልቅ የጀነት በር አለ ቤት ውስጥ ኸድማቸው ነፍስ። አንዱ እዚህ ተራዊህ ትንሽ ሰግዶ ይወጣል። አንድ ቀን ለምንድን ነው አልኩት ጓደኛዬ አለ አባቱ ፓራላይዝ የሆነ እዚህ አዲስ አበባ ላይ ታሞ የተኛ ጓደኛ አባቱ ታሟል አለ። እኔ ትንሽ ሰግጄ እሄድና እሱ ደግሞ መጥቶ ትንሽ ይሰግዳል ላለመተው ነው አባቱን አለ እዚህ አዲስ አበባ። አልহামዱሊላህ አሉ ወጣቶች ማለት ነው። አልহামዱሊላህ ለهذا የቁርአንና የምናበላበት ወር ነው። ويطعمون الطعام على حبه مسكينا ويتيما واسيرا انما نطعمكم لوجه الله لا نريد منكم جزاء. ايوه اذا سلفوች መዝሀብ ለመግባት ማብላት አለበት ወደ ቁርአን መመለሳል። هذا مذهبه. طيب ኢማም አቡ ሐኒፋ ረህመቱላሂ ተዓላ ቁርአኑን በቀንና በሌሊት አንድ ጊዜ በረመዳን ደግሞ በቀን 2 ጊዜ በቀን 1 ጊዜና በሌሊት 1 ጊዜ ያኸስማሉ ተብሎ ተዘግቧል። ስንት ከረመዳን ውጪ በቀንና በሌሊት 1 ጊዜ صلي على النبي። ኢማም አቡ ሐኒፋ ደግሞ ከረመዳን ውጪ يعني ሸዋል ዙልቃዕዳ ዙልሒጃ ላይ ስንት ያኸትማሉ? በቀንና በሌሊት 1 ጊዜ በቀን 1 በሌሊት 1። በረመዳንስ በረመዳን ደግሞ በቀን 2 ጊዜ ማለትም በቀን 1 ጊዜና በሌሊት 1 ጊዜ ያኸትማሉ ተብሎ ተዘግቧል። አላህ طيب ኢማም ማሊክ ረህመቱላሂ ተዓላ ኢማም ማሊክ ኢብኑ አነስ ኢማም ማሊክ ማናቸው? ኢማም ማሊክ يعني እሳቸውና ነብዩ መሃል ስንት ሰው ነው ያለው? ኢማም ማሊክ፣ ናፊዕ፣ አብደላህ ቢን ዑመር ረሱሉላህ ቅርበታቸውን አየው ለነብዩ። ኢማም ማሊክ፣ ናፊዕ፣ አብደላህ ቢን ዑመር ረሱሉላህ ስንት ሰው አለ? 2 ሰው። የነብዩ መስጂድ ቁጭ ብለው ሐዲስ ያቀራሉ። አመቱን ሙሉ ሐዲስ ነው የሚያቀሩት። ኢማም ማሊክ ኢብኑ አነስ የአዲስ አበባ ማይክሮፎኖቹንም አላህ አፊያ ያልብሳቸው አሚን በል። የሚያጅበኝ እዚህ ባለ ሀብት ያላችሁ ሰዎች ካላችሁ ሰርግ ቤት ላይ ማይክ ተበላሽቶ አላየንም። አንዴ ኢብሊስ አይነካካው መሰለኝ እሱ የሰርግ ቤቱን ኢብሊስም አይነካው መሰለኝ። ሰርግ ቤት ላይ ማይክ ተበላሽቶ አልሰማን። ሰፈር በሙሉ ይሰማል እያንዳንዷ ቃል የሚላት ዘፋኙ። መስጂዶች ላይ ወዱሃ ነው አለም ነሽራህ እናቀውም ካለ ቀይር ከሌለ ዝም إما تغير أو تسكت አለ። صلي على النبي። አንተም ከኋላ ቁጭ ብለህ ብር እያለህ ማይክሮፎኑ አይሰማም ማለት ነው። إما تغير أو تسكت. صلي على النبي.
አይ አላህ ሰሊ ዐለ ነቢ። አሁን ኢማም ማሊክ ኢማም ሻፊዒ ሼህ ናቸው አይደል? ተቅዋ በለው ዒልም በለው ሁሉ ነገር አላህ የሰጣቸው ናቸው። ከረመዳን ውጪ ሐዲስ ነው የሚያቀሩት። አሁን ተመልከቱት፣ ሐዲስ ነው የሚያቀሩት። ረመዳን ላይ ሐዲስ ማቅራትም ይተዋል። አላህ ከዑለማዎች ጋር የሚቀማመጡት ሁሉ ይተውትና ይሄን ወደ ቁርአን ይገባሉ። አሁን የምንልህ እኮ እሳቸው ከኑር ወደ አንወር ነው የሄዱት። ሐዲስ ራሱ ኑር ነው፣ ቁርአን ደግሞ አንወር ማለት። አሁን እኛ የምንለው ከፌስቡኩ ከቲክቶኩ ከምናምኑ ይሄ አይናችን ቀልባችን የነጀሰው ከሱ ወደ ኑር ወደ ቁርአን ነው የሄዱ። እነሱ ከሐዲስ ወደ ቁርአን እኮ ነው የገቡት፣ ከኸይር ወደ ኸይር እኮ። ይሄንም ነገር ሰለፎችን እየተከተልኩ ነው ወይስ ነፍስያና ሸይጣን መከተለው? እኮ ሁላችንም ደርሰን ይሄ እነዚህ አኺራ ሲመጡ ከሐዲስ ወደ ቁርአን የተላለፉት። አንተም ለአላህ ያ ረብ በለው። ከረመዳን ውጪ ሙሰልሰል ነበር ማየው ማይሆን ነገር ያለው ይሄው ኢህቲራመን ለዚህ ወር ትቼ ወደ ቁርአን ገብቻለሁ። ማን ዝግጁ ነው? አላህ ይወፍቀን። ኢማም ማሊክ ረመዳን ሲደርስ ሐዲስን ማስተማርና የምሁራንን መቀማመጥ ያቆሙና ሐዲስ ማስተማር ያቆሙ ነበር። ከምሁራን ጋር መገናኘት አቁመው ወደ ቁርአን ይገቡ ነበር። እኛም ዛሬ እስኪ ለረመዳን ተውኩት የምትለው ነገር ምንድን? በቃ አንድ ጥያቄ እኮ ነው። ረመዳን ገብቶ ተውኩት የምንለው ነገር ለቁርአን ብለን ለቀብራችን ብለን አይ ኢማም ማሊክ እህት ኢማም ማሊክ በቤት ውስጥ ምን ያደርጉ ነበር? አላህ ኢማም ማሊክ ምን አንስ እህታቸው ተጠየቀች። ኢማም ማሊክ መስጂድ እሺ ሐዲስ ሲያቀሩ ነው የምናያቸው። ቤት ሲገቡ ምን ይሰራሉ አሏት። አያውቁማ የቤቱ ነህው ሐዲስ አቀርተው መስጂድ ነበዊ ቤታቸው ይገባሉ። ኢማም ማሊክ ምን ያነስ መስጂድ ቁርአን ሐዲስ ያቀራሉ። ቤት ሲገቡ ኢማም ማሊክ ምን ይሰሩ ነበር ብላ ተጠየቀች እህታቸው ኢማም ማሊክ እህት። አይ እሷም ሙስሐፍና ንባቡን ብላ መለሰች። ቁርአን ነው አሉ ስራቸው። መስጂድ ሐዲስ ያቀራሉ፣ ቤት ቁርአን ይቀራሉ። ጭንቀት ከየት ይይዛቸው? እነሱ ጭንቀት አያውቁ፣ ዲፕሬሽን አያውቁ፣ ስትረስ አያውቁ። ቁርአንና ሐዲስ እዚህ ቃለ አላህ ይላሉ፣ እዚህ ቃለ ረሱሉላህ ይላሉ ሰለላሁ ዐለይሂ ወሰለም። طيب سيدنا ربيع بن سليمان ስለ ኢማም ሻፊዒ እንዲህ ብለዋል። ረቢዕ ብን ሱለይማን ኢማም ሻፊዒ ደረሳ ናቸው፣ ከሰለፎች ናቸው። በረመዳን ወቅት 60 የቁርአን ختማ ያጠናቅቁ ነበር። ላኢላሃ ኢላላህ ረመዳን ላይ 60 ጊዜ ቁርአን ያختሙ ነው። ዘን 10 ቀን ላይ ስንት ይቀራሉ ማለት ነው? አይ እኛስ እስኪ አሁን ሁላችንም 10 ቀን ደርሷል። ማختም ቢያቀተ እስኪ ተራዊህ እስካሁን ድረስ 10 ጁዝ አድምጫለሁ ወይስ ውጣ ይልሃል? ከዛ ሙእሚንነትህ ማወቅ ከፈለክ መስጂድ ከመስጂድ ስትወጣ ወደ መስጂድ ተመለስ ነው የሚልህ በየሰላቱ ወይስ አንዴ ከወጣ ወደ መስጂድ ይጨንቃል? አይ መስጂድ ስገባ ደስ ይለኛል። ልክ አሳ ባህሩ ስትገባ እንዴት እንደዛ ከሆንክ ውስጥህ ኢማን አለ። አላህ የመስጂድ ሰው አላህ ያርገን። አልሐምዱሊላህ የመስጂድ ሰው አላህ ያርገን። አሐቡል ቢላደር እንደ መስጂድ አይ ሁሉም 60 ጊዜ ያختሙ ነበር ማለት ነው። ያ ሰላም ሁሉም ختም ደግሞ በሰላት ላይ ነበር። ላኢላሃ ኢላላህ ሁሉም ያختሙት ሰላት ላይ ነው። ሐበሻ ላይ የሼኻችን ሼኽ ሲነግሩን ተሐጁድ ላይ ሙሉ ቁርአን ይቀሩ ነበር አለ። ከድካም የተነሳ አንዳንዴ ይወድቁ ነበር፣ መልሰው ይነሱና ይጨርሱታል። ሌላ ختم እኛ ስንት ወሬ ነው የምናختመው? ስንት ሶሻል ሚዲያ አختመናል፣ ወሬ አختመናል፣ ዜና አختመናል፣ ሐሜት አختመናል። አላህ ቁርአን እናختመው ያርገ። የቀብር ኑር የአቅል ኑር እኮ ነው ቁርአን። አይ ኢማም ሙሐመድ ቢን እስማዒል አልቡኻሪ ኢማም ሙሐመድ ቢን እስማዒል አልቡኻሪ ኢማም አልቡኻሪ መቼም አላቅም ካልክ እስትግፋር ያስፈልጋል። አስተግፊሩላህ አልዓዚም ማለት ሰሂህ አልቡኻሪ። እሳቸው ከቁርአን ጋር እንዴት ነበሩ? ሐያታቸው ሙሉ ሐዲስ ይخدሙ አልነበረ? ከዚህ ወደዛ ይሄዱ እንዴት ነበሩ እሳቸው? በረመዳን ወቅት በየቀኑ የቁርአንን ያختሙ ነበር። በየቀኑ ያختማል። ያለ አልሐምዱሊላህ አሁንም ማለት በየ2 ቀን የሚያختም በቀን ከረመዳን ውጪ 15 ጁዝ የሚቀራ ሰው አውቃለሁ። ፊቱ ስታየው ድብርት ይለቃል።
ያለክኒ በቃ እንዲህ ሰላም ስትለው በቃ ይረጋል። ከረመዳን ውጭ 15 ጁዝ የሚቀራ እንዲህ ፊቱን ስታየው ሲማሁም ፊ ውጁሂሂም ሚን አሰሪ ሱጁድ ሲማሁም ሚን ውጁሂሂም ሚን አሰሪ ሱጁድ። طيب የተራዊህ ሰላት ከተሰገደ በኋላ ደግሞ በየሶስት ምሽቱ ሌላ ኸትም አላቸው። ይሄ በየቀኑም ያኸትሙት አለ ኢማም ቡኻሪ። ከተራዊህ ከተሰገደ በኋላ በየስንት ቀን? በየሶስት ቀን ደግሞ ያኸትማል። ከተራዊህ በኋላ እኮ ነው እኛ ተራዊህ ከሰገድን خلاص ማሻአላህ የዓለም አንደኛ ወልይ እኮ ነው የምትመስል ራሳችን خلاص ጀነት ለኛ የተኸለቀ ነው የሚመስለው። صلى على النبي አይ ሰይድና አብዱረዛቅ መዘገቡት ሱፊያን ተውሪ እኛም ከሰለፎች ነው ከተላልቆቹ ረመዳን ሲደርስ ሌሎች የአምልኮ አይነቶችን ሁሉ ስተው ቁርአን ለማንበብ ይተጉ ነበር። አላህ የኛ ደግሞ ፕሮግራም ይለያል። ከረመዳን ውጪ ሱና ያበዛሉ፣ ዚክር ያበዛሉ፣ ብዙ አላቸው አውራዶቹ፣ ብዙ ኢባዳ አላቸው። ከረመዳን ውጪ ረመዳን ሲገባ ከሁሉ ኢባዳ ቀነስ አድርገው ለቁርአን ይሰጣል። አሁን ምን ለኮ ከፌስቡክ ከቲክቶክ ከሸር ቡክ ከሸይጣን ቡክ እነዚህን ሁሉ ዘጋ አድርገ ወደ ከላም ወደ ቁርአን ነው። ቀልባቸው ጣሃራ እንዲሆን አትፈልጉም? ወደ ቀልብ ጣሃራ የሚሆነው በቁርአን እኮ ነው ጀማዓ። ሶሻል ሚዲያ እኮ የቁርአንን ሰዓት ወሰደብን እኮ ጀማዓ። አላህ ይመልሰን ወደ ቁርአን። طيب ኢማም አልዘሀቢ በሲየር አዕላም ኑበላ ኢማም አልዘሀቢ ሲየር አዕላም ኑበላ የሚል ኪታብ አላቸው። ይሄ ቤትህን ሽጠህ ብትገዛ ያወጣሃል ኪታብ። እዛ ላይ እኮ ነው ምላስ ያ ጀማዓ። አሁን ዘመን ላይ የበዛ ወንጀል የምላስና መጽሐፍ ዝም ብሎ መጽሐፍ አላህ ጠይቃለህ እኮ የጻፍከው ምላስ። ኢማም አልቡኻሪ ምን አሉ እዛ ላይ አርጁ አን አልቃ አላህ ወላ የስአሉኒ አኒ እኽተብቱ አሐዳ። ያኒ አኺራ አላህ ፊት ሲመጡ በአንድ ሰው ሐሜት እጠየቃለሁ ብላ ይፈሩ ኢማም ቡኻሪ። እስኪ አምጣልኝ አንድ ሰው ሐሜት ያላቀም አላህ። እሺ እንዴት ነበሩ ከቁርአን ጋር ሳቸውስ? ከሐዲስ ጋር ነው የምናውቃቸው፣ የቁርአናቸውን አላወቅነው። ሲየር አዕላም ኑበላ ውስጥ አልማእሙን ኢብኑ ሃሩን ረሺድ በረመዳን ወቅት 33 የቁርአን ኸትሞችን ያደርጉ ነበር ብለዋል። 33 የቁርአን ኸትሞች ረመዳን ላይ ያ ሰላም። طيب ሙር አቡበከር ብን መሐመድ በረመዳን ወቅት በየምሽቱ 2 የቁርአን ኸትሞች ያጠናቅቁ ነበር። በረመዳን በየምሽቱ 2 የሚያኸትሙ ነበሩ። ሰላም 2 እንዴት ነው ይሄ? والله المهم አንተ ጀምረው በሰዓት አትየው አንተ በረካ የሚሉታል። ብዙ መቅራት ስትጀምር አላህ የሚሰጥህ ነገር አለ። ጀምረው ያኔ ታውቀዋለህ። ሐያት ላይ በረካ ከፈለግ ቁርአን ነው። አንድ ዓሊም ነበር፣ ኪታብም ጽፈዋል፣ ያቀራሉ። የማይሰሩት ኸይር የለም። እንዴት ነው የበቃችሁ ብለው ተጠየቁ ጊዜ ይሄ ሁላ ነገር የምትሰሩበት ሲሏቸው ሰለ አለ ነብይ በየቀኑ 3 ጁዝ መቅራት ጀመርኳል። ወርደ ነው በቃ ያኔ በረካ ሁሉ ፈሰሰ አለ። ስራቸው ላይ ሐያታቸው ላይ የቁርአን አቅልህ ላይ በረካ፣ ቤትህ ላይ በረካ፣ ንብረትህ ላይ በረካ፣ እድሜህ ላይ በረካ፣ ልጆችህ ላይ በረካ፣ ቀብርህ ላይ በረካ፣ አኺራ ኑር። ቁርአን ማይተው እኮ ነው ደግሞ ቁርአን ቀብርም ማይተው አኺራም ሸፋዓ ነው። ያ ሰላም እንቅልፍ ከልክየው ነው ይላል እንደ ሌሊት ላይ አላህ طيب እድሜያቸው የገፋ ተማሪዎች ለዕልም ወደሳቸው በመጡ ቁጥር ቁርአን ሲያነቡ ያገኟቸው አላህ እድሜያቸው ሲገፋ ተማሪዎች ለመቅራት እሳቸው ጋር ሲመጡ ቁርአን ሲቀሩ እንጂ ያያቸው። እኛስ ዛሬ አሁን ቁረተል ዐይን ባለቤትህ ቁረተል ዐይን ናት አይደለችም? ማወቅ ከፈለግ በገባ በወጣህ ቁጥር ምን ይዛ ነው የምታየው? ልክ ድንገት ቤተ ስትመጣ ቁርአን ስትቀራ ካየህ፣ አላህን ስትዘክር ካየህ፣ ወለደሃ ስታበላ ወለ ኸይር ስትሰራ እና ቁረተል ዐይን ስትገባ ሞባይል፣ ስትወጣ ሞባይል፣ ስተኛ ሞባይል። አይ አለይሃ ነህያ ወአለይሃ ነሙት ነው። አላህ ይመልሰን፣ አላህ ይመልሰን። ልጆቻችንም እኛንም ሁላችንም አላህ ቁረተ ዐይን አላህ ያርግ። አይ የግራናዳ ነዋሪ አቡ አብድላህ አልሐልፋዊ አቱኒሲ ወይም ኢብኑ ሙአዚን በመባል የሚታወቁት በረመዳን ወቅት 100 የቁርአን ኸትሞች ያጠናቅቁ ነበር። አላሁ አክበር። ያው ቱኒስ የነበሩ ደግሞ ረመዳን ላይ 100 ጊዜ ኸትሙ ነው። ስንት? አንዳንድ ሰው ማመን ያቀተዋል። ለምን በለኛ እኛ ማላ ያዕኒ የሚባል አሁን ሰሉ አለና ቺን ደርስ ብቻ ሰምተህ ከሄድክ ይበቃል። من حسن إسلام المرء تركه ما لا يعني ما لا يعني ስትገባ የማይመለከተህ የማያገባህ የማይጠቅመህ
ዝም ብትል የማያስጠይቅህ ነገር ስትሻፈል ፋተሁ ማ ያዕኒ ሁሉም ነገር የሚባል ያመልጣል። ጊዜ እኮ ያባክኑም የአላህ ሰዎች ከጠዋት እስኪተኙ ድረስ እኮ እያንዳንዱ ሰዓት ስራ አለው። በሰዓት ዱሃ፣ በሰዓት ሰላ ዐለ ነቢ፣ በሰዓት ቁርአን፣ በሰዓት እንግዳ ማስተናገድ፣ በሰዓት ኪታብ መቅራት፣ በሰዓት ሀከዛ ሐያቱ። በዛ ላይ አላህ ደግሞ በረካ ይጨምርላቸው። አላህ ፈለጋቸውን የምንከተል አላህ ያርገን። አይ ዙበይድ አልያሚ ረመዳን ሲደርስ የቁርአን ኪታቦችን ያመጣና ባልደረቦቹን በዙሪያው ይሰበስብ። አላህ አንድ ሰለፍ ደግሞ ጀማዓዎቻቸውን ሰብስበው ቁርአንም ሰብስበው አንድ ላይ ቀሩ ነበር ተሰብስበው። አላሁ አይ መሐመድ ኢብኑ ሙስዓር እንዲህ ብለዋል፣ አባቴ ግማሹን የቁርአን እስኪያነብ ድረስ አይተኛም ነበር። ይሄ ከረመዳን ውጪ መሐመድ እኚህ ደግሞ ከረመዳን ውጪ ስለ አባታቸው የተናገሩት። አባቴ አሁን ያለ ልጅ ምንድነው የሚለው? አባቴ ዜና፣ ቲክቶክ፣ ፌስቡክ ሶስቱን ሳይ ተኝቶ ያገው ሰለላሁ ዐለይሂ ሰለፎችን ያቸው ልጅ ነው የሚመሰክረው ስለ አባት። አላህ አባቶችን አባት አላህ ያርጋል። አባቶችን አባት አላህ ያርጋል። አባቴ 15 ጁዝ እስኪቀራ ድረስ አይተኛም ነበር አለማታ። ከረመዳን ውጪ ነው የምነግርህ። ወማ አልቁርአን ፊ ቀረኒ አይለዩም እኮ የአላህ ሰው ከቁርአን 15 ጁዝ ቀርተው ሐበሻ ላይ ድሮ ሲነግሩን ወደ እርሻ ሲሄዱ 15 ጁዝ ይቀሩ ነበር። ከአንድ እርሻ ሌላ እርሻ ሲገቡ እግራቸውን ያረግፉት ነበር የሰው ሐቅ እንዳይዛቸው። ሴትዮዋ እኮ ሊጥ እያቦካች ባለቤትሽ ሞተ ሲሏት ማብኳትን አቆመችው አሉ። ወራሽ እዚህ ውስጥ ገባ አለች። የወራሽ ሐቅ ገባበት። ይሄ እኮ ነው ተቅዋ ማለት፣ ይሄ እኮ ነው ዲን ማለት፣ ይሄ እኮ ነው ሰለፍን መከተል ማለት። ወራ አሳስ ሀዘ ዲን የዲናችን አሳሱ እኮ ነው። በዛሂር ብቻ እንሻገልን የውስጡ ይሄ ነው። ወሐሲለ ማ ፊ ሱዱር አኺራ ላይ ውስጥ ተኮነ ውጭ ከዳ እዚህ ሰው ታታላለ። ያው እንዲለብሰና እንዲ ስንታይ አሁን ሳሊህ መሰለን ሁላችሁም ከኛ ትሻላላችሁ። ቀላል እኮ ነው ልብስ አንድ ደቂቃ ስራ ነው። طيب አሁን ደግሞ ታሪክን የቀየረች አንዲት አንቀጽ ልንገራችሁ። ሰሉ ዐለ ነቢ። አሁን 9 ቀን ስንት ጁዝ ደርሳችኋል? እዚህ ስንተኛ ጁዝ ነው ዛሬ? 10 ጁዝ ላይ ስንት አያቶች አሉ? አንድ አያት ሽፍታውን ዓሊም አረገው። አንድ አያት እኛ 10 ጁዝ ተቀርቷል። ተቀየረና በቀረው እሺ የምንቀየር አላህ ያርገን። አንድ አያት ሽፍታውን ዓሊም አረጋቸው። ከዛ አላጦር ከደ ማን ነው ይሄ? የነ ኢማም ሻፊዒ ሼህ ሁላችሁም የምታውቁት ስማቸው ፉዳይል ኢብኑ ኢያድ። አላህ ማቀው አላህ ነኝ ሰላም። አሁን ተመልከት ቅሳቸው ነው። አንድ ዓሊም ምን አልፈቀደች? ቁረይሾች ቁርአን እኮ የነብዩ ሲቀሩ እንዳይገባ እኮ ይታገሉ ነበር እንዳይቀይራቸው። እኛ ጆሮ ከፍተን ለምን ተቀየርንም ማለት ነው። ሰለላሁ ዐለይሂ ወሰለም አይ ከአደገኛ ሽፍታነት ወዴት ገቡ? ወደ ታላቅ ዓሊምነት። አላህ አይ ኻቲማ አቂባ። እዚህ አንድ ደርስ ማንንም ሰው አሁን ዛሬ ባየው ሐሉ የበታች አርጋ አትየው። ዛሬ መጠጥ ቤት ታያዋለህ፣ ነገ ሐረም ላይ ስጁድ ላይ ሊሞት ይችላል። ያ ሙቀሊበል ቁሉብ ወልአብሳር ሰብት ቀልቢ ዐላ ዲን። ማንም የበታች አርጋ አንተ ስራህ ዳዕዋና ዱዓ ብቻ ነው። ዳዕዋ ማድረግ ለሌት ተነስተህ ዱዓ ማድረግ እንጂ ይሄ ሰካራ ነው። ይሄ ላ ተሽመት ቢአኺክ። እሱን ተውባው ጿሚዎች ረመዳን ላይ አለመብላት አለመጠጣት ብቻ ሳይሆን ምንን ተጠብቃሉ። እዚህ ላይ ጾመኛ ስትሆን መጠበቅ ያለብን ያው በዚህ እንጨርሰዋለን። አይዋ ታላቅ ታቢዒ ያህያ ኢብኑ አቢ ከሲር ረሂመሁላህ ተዓላ ታቢዒ ናቸው። ያህያ ምን አሉ? ሰውየው ጥሩ ከሆነ ሐላል ከምግብና ከመጠጥ ይጾማል። ጥሩ ከሆነ ከሐላል ነገር ይጾማል። እኔ ምግብ አይበላም ውሃ አይጠጣም። ሐላል እኮ ነው አይደል? የራስህ ንብረት ቤት ያለው ከዚህ ይጾምና በምን ያፈጥራል አሉ? በቆሻሻው ሐራም ግን በወንድሙ ስጋ በቆሻሻው ሐራም በወንድሙ ስጋ ያፈጥራል። ግን ሰለ ዐለ ነቢ ሐላልን ትተህ በሐራም አፈጠርክ አሉ። አይ ኪሳራ ያው ሐላል ነው ከተውከው ምግብ እኮ የራስህ እኮ በሐራም ያፈጥራል አሉ። በሐሜት
በሐሜትና ነገር በማሳበቅ ያፈጥራል። ይሄ አንዳንድ ሰለፎች ምን ያደርጉ ነበር ታውቃላችሁ? ኑ መስጂድ ቁጭ እንበል ጾማችንን እንጠብቀው ይሉ ነበር። ይኸው እንዲህ አላህ እንደወፈቀን እስኪ አላህ ይቀበል፣ እንደወፈቀን አላህ ይቀበል። ይሄ ረመዳን ሐያታችንን የሚቀይር ረመዳን አላህ ያርግ። አሁን 10 አልፏል። እስኪ በቀረችው 20 ከኸይር ወደ ኸይር ብቻ ለመዘዋወር እስኪ ነይተናል በሉ። እስኪ ነይተናል ከኸይር ወደ ኸይር ማለት ቁርአን ደከማ ቁርአን ዚክር ቢያንስ 1000 2000 ላኢላሃ ኢላላህ በል ላኢላሃ ኢላላህ ለቀብር ለሩህ ኑር ሰደቃ ደግሞ አላህ ረመዳን ላይ ያ ሰላም ይኸው ካንሰር የተሻለው እኮ አለ በሰደቃ ያን ሰውየው ሊሞት ሲል ምንድነው የሚለምነው? يا أيها الذين آمنوا لا تلهكم أموالكم ولا أولادكم عن ذكر الله ومن يفعل ذلك فأولئك هم الخاسرون وأنفقوا مما رزقناكم من قبل أن يأتي أحدكم الموت فيقول رب لولا أخرتني إلى أجل قريب فأصدق وأكن من الصالحين ولن يؤخر الله نفسا إذا جاء أجلها والله خبير بما تعملون. يعجبه لموت سيل من ملسن يكجر ولا صدقان الله فأحج على لم فأصوم فأعتمر لما رأى من عظيم أجر الصدق. አያ ሰደቃ ምን ያህል እንደሆነ ወላጆችህ ላይ ለጎረቤት ነውር አይደል እንዴ? አንተ ብር ያለ ወንድም محتاج መሆን። አንዳንድ ሳሊሆች ለሊት በር አንኳኳሉ። አንዱ ሄደ የሚያውቀው ጓደኛው ገንዘብ ሰጥቶ ተመልሶ ያለቅሳል። ሰጪው እኮ ነው የሚያለቅስ። አላህ ማለት ካለችው ባለቤት ሰጣው ተለቅሳለህ። እሱ ሐጃ ኖሮ ተቸግሮ እስኪመጣ እንዴት ጠበቅኩኝ እኔ ራሴ እኮ መስጠት ነበረብኝ ሳይጠይቀኝ። لهذا لا تمنعن يد المعروف عن أحد من الأنام فالسعد تارات قد مات قوم وما ماتت مكارمهم وعاش قوم وهم في الناس أموات. حي الله يرزق. هذا هي رمضان حياتنا بيغير رمضان الله يرزقه يتامموتንም الله ያሽረን ኢማማችንም Allah ይጠብቃቸው ከአፍያ ጋር Allah ይጠብቃቸው። ይሄን መስጂድም የኑር መስጂድ Allah ያርገው። እዚህ መስጂድ እግሩ የረገጠ ሁሉ ኑር ለብሰው የሚሄድ አላህ ያርግ። የመሐባ መስጂድ አላህ ያድርገው። እናንተም አክብራችሁ ጠርታችሁ እዚህ መስጂድ ዱንያ አኺራ ክብረት አላህ ያልበሳችሁ። የመሐባ ረመዳን አማናችሁ የፍቅር የመሐባ የዒባዳ አርገው እንጂ የክርክር የጭቅጭቅ ወር ሳይሆን የቁርአን ወር አላህ ያርገን። የቀረው ሐያታችን በኸይር የምናሳልፍ አላህ ያርግ። እስካሁን ድረስ ያጠፋነውን አላህ ይማር። ሰለፎችን ታሪክ ቀርተነዋል። ያ ረብ የእነሱን ፈለግ ብንከተል አላህ ያርግ። በየቤቱ በሶሻል ሚዲያ በኩል ፊትና ፈሶ ቁርአን እንዳንቀራ አላህ እንዳንዘክር ሰላት ያለ ኹሹ እንድንሰግድ ሒጃብ የሆነው ሶሻል ሚዲያ በቁርአን በረካ የሚነሳ አላህ ያርግ። በየቤቱ ማታ ሲታለፍ የቁርአን ድምጽ የሚሰማበት እንደ ሰሃባዎች ቤት አላህ ያርግልን። ሪዝቃችንን ዋሲ አላህ ያርገው። በሪዝቁ የጠበበ ሰው ያው ሪዝቅ እንዲሰፋ ሱብሂ ስገድ ጀማዓ ከሱብሂ በኋላ ትውጣ ከመስጂድ አላህን ዘክር ከዛ ወደ ስራ ሄድ። በየቀኑ كده አላህ ይከፍተዋል። استغفار ሪዝቅ በር ይከፍት። የእናት አባት ዱዓ ዑለማ መኸደም ከዘራ ዓሊም እንዲወጣ ማን ይፈልጋል? ከዘሩ ዓሊም እንዲወጣ ማን ይፈልጋል? ዑለማዎችን ኸድም። ይኸው እዚህ ሰፈር አለ፣ እዚህ ሰፈር ያሉ ዑለማዎችን ኸድም። የትም ያሉ ዑለማዎች ከዘራ አላህ ዓሊም ያወጣል። ሙጀረብ ነው ይሄ። አላህ ከየቤቱ ሐፊዝ ዓሊም ዳዒ ተቂ ነኺ ወልይ የሚወጣ አላህ ያርገው። እኛም ኻቲማችን ያምራ አላህ ያርገው። እንደ ሰለፎቹ የቁርአንን ጥፍጥና ቀልባችን ላይ የሚፈስ አላህ ያርገው። ቀልባችን ላይ ቀልበን ሰሊም ባህር የሆነ ቀልብ የዚክር መሐባ የቁርአን መሐባ የኢማን መሐባ የኸይር መሐባ እንጂ ይሄ ቆሻሻ ሐሰድ በግዳ ሻህና ይሄ ሁሉ የቀልብ ቆሻሻውን ዛሬ አላህ ጥርግርግ አላህ ያርግልን። ንጹህ ቀልብ ይዘን ዛሬ ቤታችን እንገባ አላህ ያርጋ። ሐጃ ያለው ሁሉ ሐጃው ተረክቦ የሚወጣበት ዛሬ ቀን አላህ ያርግልን። ሐበሻንም የአማን አገር የኢማን አገር የሪዝቅ አገር አላህ ያርግልን። ሐጃችን ሁሉ መቅዲ አላህ ያርግልን። ረመዳናችን የዓሪፎቹ የሳሊሖቹ የሰለፎቹ ረመዳን አላህ ያርግልን። ቁዋውን አላህ ይስጣ። የሰለፎችን ቁዋ በአንድ ረካዓ ሙሉ ቁርአን የሚቀሩ የነበሩ የነሱን ቁዋ አላህ ይስጣ። ገፍላውን አላህ ያንሳብ። ገፍላውን አላህ ያንሳብ።
اللهم اجعل صيامنا صيام الصائمين، واجعل قيامنا قيام القائمين، واغفر لنا في هذا اليوم أجمعين. اللهم لا تدع لنا ذنبا إلا غفرته، ولا هما إلا فرجته، ولا دينا إلا قضيته، ولا مريضا إلا شفيته. اللهم بارك لنا شهر رمضان، واجعلنا من متقاه من النيران، مع القبول والغفران والرضا من الرحمن، ودخول الجنان برحمتك يا أرحم الراحمين. اللهم أرنا السرور في جميع الأمور. اللهم طهر ألسنتنا من الكذب والغيبة والنميمة، ومن القيل والقال وكثرة السؤال، ونور ألسنتنا بالذكر لك والتلاوة لكتابك يا أرحم الراحمين. اللهم نور قلوبنا وبيوتنا وقبورنا بنور القرآن، واجعل آخر كلامنا في الدنيا لا إله إلا الله يا عزيز يا رحمن. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار، وأدخلنا الجنة مع الأبرار. وصلى الله على سيدنا محمد وعلى آله وصحبه وسلم، والحمد لله رب العالمين.